ጤና ይስጥልን አድማጮቻችን እንደምን ሰምታችኋል ሰላምታችን ከያላችሁበት ድረሳችሁ ያልን ይህ በየሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው ሰላም ጤና ይስጥልኝ የተከበራችሁ የሰይፈ ነበልባል ራዲዮ አድማጮች እንደምንሰነበታችሁ እንደምንከረማችሁ በወቅታዊ ጉዳይ ላይ እንወያያለን ቄስ በላይ ከሳቸው ጋር ቆይታ አደርጋለሁ ቄስ በላይ ለራሳቸው ጥቅም ሲሉ ኦርቶዶክስን አፈረሱ አሉ ቀጠሉ ቄስ ሰላም የእሬቻ ቄስ እያሉ ቄስ በላይ ለመምታት የማይደረግ የማይፈነቀል ድንጋይ የለም እውነቱ ግን የትጋ ነው ከሳቸው ጋር ቆይታ አደርጋለሁ መልካም ቆይታ ቄስ በላይ ለቃለ መጠየቁ ፍቃደኛ ሆነው ስለቀረቡ በሰይፈ ነበልባል ራዲዮ ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁ ቄስ እግዚአብሔር ይመስገን መልካም ቄስ እንግዲህ አመሰግናለሁ እናንተ የምትፈልጉት ምንድነው እንግዲህ በአገልግሎታችሁ ጊዜ የገጠማችሁ ችግር ምንድነው በተለያየ በኦሮሚያ ክልል ውስጥ ማስተዳድረዋል ሰብከዋልና ምንድነው የምትፈልጉት እስኪ ይሄንን ይግለጹ ለአድማጮች እኛ የምንፈልገው የምንመኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገናና የነበረች ብዙ ምዕመናን የነበራት በስነ ምግባርም ጥሩ አባቶች ጥሩ ካህናት ምዕመናንን እጅግ በስነ ምግባር የተመሰከረላቸው ሰዎች የነበሩባት ቤተክርስቲያን ናት እሱ እንዲመለስ ነው ለምሳሌ ድሮ 80% 90% ኦርቶዶክስ የነበረው አሁን 90% 95% ፕሮቴስታንት ኦርቶዶክስ 5% እንደውም ዜሮ የሆነበት ቦታ አለ ፈረሰች ማለት ነው የፈረሰችውን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መልሶ መገንባት ነው የኛ ዓላማ ይሄ ብቻ አይደለም የተበተኑ ምዕመናንን በጎችን ጠብቅ ግልገሎችን ጠብቅ ጥቦቶችን ጠብቅ ይላል መጽሐፍ ቅዱስ ይሄ ለሁሉም ለጳጳሳት ለካህናት የተሰጠ ነው በጎችን ጠብቅ የሚባለው በጎች ምዕመናን ይመሰላል የበጎች እረኛ ደግሞ ጌታ ኢየሱስ ክርስቶስ ራሱ ሆኖ ካህናት ጳጳሳት የበጎች እረኞች ነን እኛ እረኞች ምዕመናን በጎቹን የደከነ በጎቹን ያልጠበቀ እረኛ ቅጣቱ ምን እንደሆነ መገመት ምንም ግልጽ ነው በምድር ደሞዙ አይገባው ከስራውም ይባረራል ከሹመቱም ይባረራል ይሄ ብቻ አይደለም ይሄ ምድራዊ ነው ወደ ሰማይ ስንሄድ ደግሞ የመንግስት ወራሾች አንሆን ተጠያቂዎች ከዚህ ለመዳን ነው አንድ ነገር እኛ ሌላ ሲኖዶስ እንድንመሰረት አይደል ሌላ ፓትርያርክም እንድንመሰረት አይደል ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስትመሰረት በህዝቡ ቋንቋና በህዝቡ አሰፋፈር ተከትላል እዚህም በዚህ ዘመናት በመንግስት አወቃቀር ተከትላል የመንግስት አወቃቀር አሁን ፌዴራሊዝም ነውና በክልል ደረጃ ጽሕፈት ቤት ተቋቋመና ይህ ችግር ግን ይፈታል ኦሮሞም ደቡብ ናት እንዲል ፈልገን ነው አንድ ነገር ልንገርህ እሺ እነዚህ የሚሳደቡ ሰዎች ነው ከየትኛው ዩኒቨርሲቲ የእርግማን ወይም የስድብ ዩኒቨርሲቲ እንደተመረቁ እግዚአብሔር ይወቅ የእርግማን የግዝት ዩኒቨርሲቲ እኛ የተማርነው ይሄ አይደለም በቴዎሎጂ የተማሩት ይሁን በየገዳማቱ ቢሆን የተማርነው የሚረግሟችሁ መርቁ ነው
እናንተን የሚሳደቡ ምናልባት እንደው ቄስስ እንግዲህ ምናልባት አሁን ውግዘቱም እየመጣ ያለው ቤተ ክህነት ማቋቋም ማለት ቀኖናዋን ራሷን ችላ ልታቋቁሙ ቀኖናው ችላ የራሷ የሆነ ቤተ ክርስቲያን እናቋቁማለን ብለዋል ነው የሚባለው። እናንተ ቤተ ክህነት ነው ወይስ ቀኖናውን ችሎ ራሱን የቻለ ቤተ ክርስቲያን ለመስራት ነው የምትንቀሳቀሱት? ሌላው ከሌላ ሃይማኖት ጋራ ለምሳሌ ከሙስሊም አካይዶች ጋራ የሙስሊም እምነት ተከታዮች ጋራ ግንኙነት አላቸው ኢትዮጵያን ሊያፈርሱ ነው የሚሉ ነገር አለና እውነት እናንተ ኢትዮጵያንስ የማፍረስ አቋም አካይድ አላችሁ? ሌላ አጀንዳ አላችሁ ከኋላ? ይሄንን ምን ይላሉ ይሄን ለሚሉ ሰዎች? አንደኛ እኛ ሌላ ዓላማ እንደሌለንና ለዓመታት ስንሰብክ ኖር ነው ስንጸልይ የነበረው ኢትዮጵያ ሀገራችን በአንድነት በስምምነት የሚኖርባት የበረከት ሀገር ልጆች ሀገር አድርገን ብለን ስንጸልይ ከነበሩት አንዱ ነን። አሁንም እንደዛ ነው ጸሎቴ አፌ። ሁለተኛ ኢትዮጵያን ማፍረስ ማን ነው የሚጎዳ? እኔን ነው። ይልቁንም እነሱን አይጎዳም። ለምን? እብደት ውስጥ ነው ያሉት። አእምሯቸው ጤነኛነት አይሰማውም። እኔ አእምሮዬ ጤናነት ይሰማል። ኢትዮጵያን ለማፍረስ አንድም ዓላማ የለኝም። ሌላው ኢትዮጵያን ለማፍረስ አይደለም አንድ ሰው እንዲጎዳ አልፈልግም። ከሌላ ሃይማኖት ተቋማት ሃይማኖት ሰዎች ሌላ ሃይማኖት ካላቸው ሰው ግንኙነት አላቸው ለሚሉት ሰው ብቻው መኖር አይችልም። የሚጠሏችሁን ውደዱ። ሰው ኢትዮጵያ አያውቋትም እኮ። ኢትዮጵያ የክርስቲያን ሀገር፣ የሙስሊም ሀገር፣ ፕሮቴስታንትም ሁሉም በጋራ የምኖርባት። እኛ ኢትዮጵያውያን በሃይማኖት የተለያየን በቋንቋ ብንለያይ በሃይማኖት ከተለያየን ጋርም አንድ ሆነን እንኖራለን። በቋንቋም የተለያየን ከሆነ የኔ ቋንቋ ሌላ ከሆነ ሌላ ቋንቋ ከሆነ አሁን እንደዚህ አንለይ። ስለዚህ የተለያየ ባህል፣ የተለያየ ቋንቋ፣ የተለያየ ሃይማኖት ቢኖረንም ይሄ ከሌላ የምንለይበት ምክንያት ይልቁንም አብረን መኖር ነው ያለብን። ሌላ ሃይማኖት ነው ወይስ ቤተ ክህነት ነው የተባለውማ የኛ አጀንዳ ግልጽ ነው። እንዴት ግልጽ መሰለ? ጽሑፍ አንዴ ሳይሆን በአቡነ ጳውሎስ ጊዜ 3 ጊዜ፣ እኔ በብፁዕ ወቅዱስ አቡነ ማትያስ ጊዜ 1 ጊዜ፣ 2 ጊዜ መዋቅር ሰርተን ተጠሪነታችን ለሲኖዶስ ብለን ቤተ ክህነት ጽሕፈት ቤት እንጂ የጸሎት ቤት አይደለም የምንከፍተው። ጸሎት ቤትም አይደለም፣ ፍታት የምንፈታበት ቤት አይደለም፣ ክርስትና የምንነሳበት ቤት አይደለም፣ ሰው ሲሞት የሚቀበርበት ቤት አይደለም። የአስተዳደር ስራ የምንሰራበት ነው። አሁን አስተዳደራዊ ጥያቄ የጠየቀ አካል ስለ ውግዘትም አይነሳም። በነገራችን ላይ ውግዘት የሚያስከትለው የሃይማኖት ጉዳይ ነው። ለምሳሌ በእኛ ቤተ ክርስቲያን ስለ አብ ወልድ መንፈስ ቅዱስ አሪዮስ የተወገዘው ወልድ ፍጡር ነው ስላለ ነው። ይሄ ነው የሚያስወግዘው። ይሄ ነው። ሁለተኛ ከዛሬ ጀምሮ ይሄ ቀኖና ቤተ ክርስቲያን ተሽሯል ይባል ልክ ነው። ከዶግማ ውስጥ አንዱ ልክ አይደለም አላምንበትም ካል ልክ ነው። እንዴት ነው እንግዲህ እነዚህ ሰዎች አባቶች ጳጳሳት ያረጉ ኖሮ እነዚህ ስለዚህ ላይ በዚህ ላይ ውግዘት የሚያወሩ ሰዎች ወንጌልም አልገባቸውም። ለዛ ቦታ ብቁ አይደለም። እዛ መቀመጥም አይችልም። ካናዳቆን ማወቅ ያለበት ካናዳቆን ያልተማረ ሰው። ሌላው ቄስስ እንደው ቄስስ አስተዳደራዊ ጥያቄ በመጠየቅ ውግዘት ሌላው ምን አለ መሰሎት እንደው ይቅርታ አጣደፍኩት። ምንድነው በተለይ ከኦሮሞ ዘንድ የሚነሳ ነገር አለ። ለረጅም ዓመት ቆይተው አሁን ቄስስ በላይ ዘገዩ፣ ይሄንን አሁን መጀመራቸው ያስወቅሳቸዋል ስለዘገዩ የሚሏል። በሌላ አንፃር ደግሞ የሌላው አካል ሲታይ ውግዘትንም የሚፈጥሩ የሚያመጡ አካላቶች ጥቅማቸው የተነካ አካላቶች ናቸው። ለምሳሌ ለማሳየት ያህል እኔ ያቃለሁኝ ወደ ኦሮሚያ አካባቢ
ሰው ለመቅበር ይሄን ያህል ሺህ ብር ካልከፈልክ አትቀበርም ይሄን ያህል ብር ካልከፈልክ ክርስትና ታነሳም ይሄ ሬሳ 3 ፎቅ ካልተሰራ እዚህ ጋር ያለው ሬሳ ተነስቶ ገንዘብ ላለው ይሸጣል የሚሉ አካላቶች ቄሶች አስተዳደሮች አሉና አሁን ይሄን የኦሮሚያ ቤተክርስቲያን ወይ ክህነት ይሄን ነገር ይቀርፋል እናንተስ ዘግይተናል ብላችሁ ታስባላችሁ የኦሮሞን ህዝብ ይቅርታ ትጠይቃላችሁ በመዘግየታችሁ እንግዲህ መጀመሪያ ይሄ ነገር ዘገየ ለሚሉት አዎ ይላሉ በትክክል ዘገይቷል ግን እንደ ቤተ ክህነት እንደ ተቋሙ ይቅርታ መጠየቅ ይገባል ይቅርታ ብንጠይቅ እውነት ነው ይገባል እንደ ግሌ ግን መጠየቅ ይከብደኛል ለምን ቢባል 16 ዓመት ነው ሲጮህ የነበረው በ16 ዓመት ውስጥ ያልጾምንበት ያልጻፍነው ነገር የለም አሁን የሚቀጥለው ቤተክርስቲያን ሊያከፋፍል ነው ውግዘት ሊመጣ ነው የሚባለው ነገር እንዲሁ ሲጮሃል ስለዚህ ይሄንን በስምምነት እንግዲህ ክርስቲያን መካከል ስምምነት እንዲፈጠር ነው ልዩነት እንዳይፈጠር ጥንቃቄ ለማድረግ ነው ምናልባት እኛ ይሄ ብቻም አይደለም በአሁኑ ወቅት መንግስት ጣልቃ አይገባም ሃይማኖት በመንግስት ጣልቃ አይገባም የሚለው ይተገብር የሚችል መንግስት ስላለ ያን እንግዲህ ጋላባቶችን ተነስተን እንደዛሬ እንዲናረጋለን ባለ ሊታሰርም ይችላል ይሄ ደግሞ ምንም ጉዳዩን ማንፈስል ባታሰሩ አይጠቅም እንጸልያለን እንደም መቼ ጊዜ ሊሳካ ይችላል አምላካችን ሆይ ይላል ለምሳሌ ሰዎች ብዙ አመታት አዲስ አበባ ላይ እሬቻ በዓል ለማክበር ሲመኙ ኖሩ ሲጸልዩ ኖረዋል ሲጠይቁ ኖረዋል አልተፈቀደም አሁን ተፈቀደ ጊዜ ሲደርስ ጊዜ ገበይ ለእግዚአብሔር ነው ጊዜ ሲፈቅድ እንደዚህ ነው ስለዚህ በየቤተ ክርስቲያኑ የሚደረገው በየገጠሩ የሚደረገው ይሄንን አሁን እናንተ የምትረጉት ነገር ያስተካክላሉ የተባለው አዎ ብዬ አምናለሁ ለምንድን ነው ቤተ ክህነቱ ይሄ የኦሮሚያ ቤተ ክህነት ቢቋቋም አንካራ ሰዎች ከተቀመጡ The credit on your card is low. የመቆጣጠር አቅም ካለ ጥሩ የሰራ ሰው ይሸለማል ዋልጌ የሆነ ሰው ግን ህዝቡ ላይ እንዲቀልድ አይፈቀድም ስለዚህ እንግዲህ ሙከራ ነው እኔ ሙሉ በሙሉ ይሄ ነገር ችግሩን ይፈታል የሚል እምነት አለ ስለ ዘገይ ይቅርታ ጠይቃላችሁ ተባለ መልሻለሁ እኔ እንደ ቤተ ክርስቲያን ይሄ ብቻ አይደለም አባቶች ተሰብስበው የኢትዮጵያን ህዝብ ይቅርታ እንጠይቋል እኔ ለምን ማገልገል የሚገባን ያህል አልጠቀምንም አላገለገልንም ይቅርታ አባት ልጆቹን እኮ የሚያስተምረው በብዙ መልኩ ነው አንድም ወንጌል በማስተማር አንድም በመገሰጽ አንድም ደግሞ ልጅ ይቅርታ እንግዲህ ምሳሌ መሆን ማለት ነው እናንተ የምትገበሩ ጽሁፎች ናቸው ይላል አንድ አባት እኔ ይቅርታ ካለ ሌላው ማን ይላል ይቡ ይመለሳል ያፈነገጠው እንኳን ይመለሳል እኔ እቺ ቤተ ክርስቲያን ኦሮሞ የኔ አይደለችም በሚል ነው እየወጣ ያለውና የኔ ናት እንዲል ነው ኦሮሚያ ቤተ ክህነት ከተባለ የኛ ቤተ ክህነት ይላል በቃ የኛ ቤተ ክርስቲያን ይላል ይሄን ይለው የፈለኩት ግን አንድም ቀን እነዚህ ለሚሰጡት መልስ መልሽ ያላቅ አንድም ሰው ተሳድቤያል አንድም ሰው ረግሜ ያላቅ እግዚአብሔር ይመስገን እንዲህ አይነት ያስቻለን እውነትም እግዚአብሔር ከኔ ጋር ነው ካለ እነሱ ጋር እግዚአብሔር የለም ለነሱ ጸልያለሁ እነሱ ለምሳሌ ሬቻ መሄድ እንደወንጀል ተደረገ አይደል የሰማኝ ነው ሬቻ ላይ የሬቻው ቄስ እየተባሉ እየተተቹ ነው ያሉትና የሬቻው ቄስ ይባላል ሬቻ በመሄዶት ምናልባት ከቤተ ክርስቲያን ውግዘት ደርሶቦት ከስራም እንደተሰናበቱ የምንሰማው ነገር አለ እውነት ነው በሬቻ በመሄድ የተሰናበትኩት ነገር የለም የሚደርሰው ስድብ እርግማን ግን ማለት ነው እኔ ትቃለሁ አይደለም ምንም አልናደድም ለምን እዚህ ቅዱስ ሥላሴ ካቴድራል እኔ ምክትል ጠቅላይ አስኪያጅ ሆኜ ከማንም የሚከለክለኝ የለም እዚህ
አሻፈረኝ እያልኩ ድምፅ ማጉላዊ እንደፈለከ ሊል ይችላል። ግን እዚህ ማንም ይጮሃል፣ ችግር የለም። እዛ ግን እኔ ቋንቋቸውን የሚሰማ ሰዎች በሚሊዮን የሚገኝ ህዝብ መካከል ተገኘ መስቀል ይዤ ቆብ አድርጌ እንደውም እንዲህ ነበር መሰለኝ የሚጀምረው አምላከ ባህር ወቀላ ዋይ መልካ ካናዋይ ልከኔ ካና ማለት ነው ትርጉም። Your card has now expired. የተከበራችሁ አድማጮቻችን ቄስ በላይ በስልክ ምክንያት ተቋርጠዋል። ደግሜ እስከማገኛችሁ በዚህ መዝሙር ቆይታ እንድታረጉ እጋብዛለሁ። You've sagantan ko sirati direre sinadura bona sitillari direre ergan si argade ulagali gote kutuna manafte narati mote kalesana jesifte harras nafan jirta Duakochi galagal chiteta jabatan megage negati goftako sitwan no bazi bachadapeko wae megage orman shiringalo sigane jirade goftar wanedo sidade norko anafsi tufaja yobor sigolfado marko mugacha khalesana jesifte arras nafana jirta gedme dua kochi galagal chiteta jabatan magage nagase goftako sitwan no basi chalapeko kun kosikofa wadan koinara sitna la kofsise barotara የኦሮሞ ነጻነት ግንባር ኦነግ ወደ ኢትዮጵያ ካመራ በኋላ የተለያየ በደሎች ቢደርስበት ዝምታ መርጦ ተቀምጧል ይላሉ ኦሮሞች። የኦነግ ዝምታ ምርጫውን ለማሸነፍ ከሚያደርገው የተነሳ ነው የሚሉም ወገኖች አሉ። በሌላ አንጻር ኦነግ ምርጫ ቦርድ አልተቀበለውም፣ ምክንያቱም ሁለት ኦነግ አለ፣ ሌላም አንጃ በመንግስት እየተፈጠረ እንዳለም ይገለጻል። የተከበራችሁ አድማጮቻችን ከኦሮሞ ነጻነት ግንባር ቃል አቀባይ ከአቶ ቶሌራ አዳባ ጋራ ቆይታ አድርጌያለሁ። መልካም ቆይታ። እንግዲህ አቶ ቶሌራ አዳባ የኦሮሞ ነጻነት ግንባር ቃል አቀባይ ለቃለ መጠይቁ ፈቃደኛ ሆነው ስለቀረቡ በሰይፈ ነበልባል ራዲዮ ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁ። መልካም አቶ ቶሌራ፣ እንግዲህ የኦሮሞ ነጻነት ግንባር እርሶ የሚወክሉት ድርጅት ወደ ኢትዮጵያ ካመራ በኋላ የተለያየ በደሎች ቢደርስበትም ዝምታ አፉን ሸብቦ ተቀምጧል የሚሉ አሉ። ለምሳሌ እንደ ማሳያ ቢሮአችሁ ይሰበራል፣ የሊቀመንበሩ ጋርድ የምክትሉም ጋርድ በመንግስት ታፍኖ ሲወሰድ የኦሮሞ ነጻነት ግንባር ዝምታው መርጧል። ለምን ይሆን? ደህና ዝምታ መርጧል የሚባለው ኦነግ ዝም ያለበት ጊዜ የለም። በተለያዩ ጊዜያቶች እንደ አስፈላጊነቱ መግለጫዎችን ሲያወጣ ነበር።
ሁኔታዎችን ለአብዛኛው ህዝብ ዝምታ የሚመስለው በየሚዲያውና በተለያዩ ሁኔታዎች ድምፁን ከማሰማት ትንሽ የተፈጠረ ሁኔታ ታይቶት ሊሆን ይችላል። ይህ ደግሞ እኛ ሁኔታዎችን ላለማባባስና በሰከነ መንገድ ለመያዝ እየተደረገ ያለ ጥረት ነው እንጂ በየወቅቱ መስሪያ ቤት የኦሮሞ ነጻነት ግንባር ጽሕፈት ቤት ሲዘጋም በኦሮሞ ነጻነት ግንባር ስም ሰዎች ሲያዙ ሲታሰሩም ለሚመለከተው አካል በየጊዜው እናሳውቃለን። በዛ አይነት መንገድ እየሄድን ነው ማለት ነው እንጂ ዝም አላልንም ለማለት ያለው። ከዛ ውጪ በተለያዩ ምክንያቶች የሚታሰሩ ሰዎች አሉ። ያንተ እንደጠቀስከው አሁን የሊቀመንበሩም ይሁን ምክትል ሊቀመንበሩ ጋርድ የተባሉት ተይዘዋል የተባሉት ትክክለኛ መረጃ አይመስለኝም። ጋርድ አልነበሩም። አንደኛው የምክትል ሊቀመንበሩ ከምክትል ሊቀመንበሩ ጋር ነበር፣ ግን ከዛ ከሄደ ቆይቷል። በአጋጣሚ እንግዲህ በዛ ከተማ ውስጥ የተያዘ ስለሆነ ነው እንጂ ከሱ ጋር እየሰራ አልተያዘም። የሊቀመንበሩም ጋርድ ተይዟል የተባለው እንደዚሁ የእሱ ጋርድ አልነበረም። ከሌላ ቦታ ወደ አዲስ አበባ መጥቶ በዛ አካባቢ በነበረበት ጊዜ እየተያዘ ነው እንጂ እንደሚወራው አለመሆኑን ነው የማውቀው ነው። መልካም አቶ ቶሌራ፣ እንግዲህ በተለያየ ሚዲያም ሲገለጽ ስለነበረ ይሄን ነገር ለማጣራት ያህል ነው። የኦሮሞ ነጻነት ግንባር እንግዲህ ቀጣይ ምርጫ ለማካሄድ እየተንቀሳቀሰ ይገኛል። ኦነግ በምርጫ ቦርድ ተመዝግቧል። ምክንያቱም ሁለት ኦነጎች እንዳላችሁ ይገለጻል። በአቶ ገላሳ ዲልቦና በኦሮሞ ነጻነት ግንባር በአቶ ዳውድ ኢብሳ የሚመራው ሌላም መንግስት እያዘጋጀ እንዳለ የሚገለጽ ነገር አለ። ካልተመዘገባችሁ እናንተ ህዝባችሁ ጋር ሳትገናኙ ምርጫው ምን ያህል ውጤታማ ይሆናል? ከህዝባችሁ ጋር ወርዳችሁ ተወያይታችሁ ታውቃላችሁ? ቢሮዎቻችሁን ሄዳችሁ ጎብኝታችሁ ታውቃላችሁ? ወደ ተለያየ ኦሮሚያ የመንቀሳቀስ እድል ገጥሟችኋል? ምክንያቱም በጉጂ በወለጋ ኮማንድ ፖስት እየተዳደረ ስለሆነ ይሄ ሁሉ ችግር እያለ የኦሮሞ ነጻነት ግንባር ምንን ተመክቶ ይሆን ምርጫ ውስጥ የሚገባው? በመጀመሪያ ደረጃ ለምርጫ ምዝገባና ተቀባይነት አግኝቶ የምስክር ወረቀት ወይም ደግሞ ሰርቲፋይድ ሆኖ መንቀሳቀስ የተለያዩ ነገሮች ናቸው። ምዝገባን በተመለከተ የኦሮሞ ነጻነት ግንባር ተመዝግቧል። የምርጫ ቦርድ የሚፈለጉትን ማሟላት አለባችሁ ብሎ ያስቀመጠውን መመዘኛ አሟልተናል ብለን እኛ መልሰናል በበኩላችን። እንደሱ እንግዲህ ያ ተሟልቷል አልተሟላም ወይ ብሎ ፕሮሰሱን ያስገባነውን የተጠየቀውን ሁኔታ የሚያሟላ የገባውን ካዩ በኋላ ነው እንግዲህ ህጋዊ ፓርቲ ነው ብሎ ፍቃድ ሰጥተው በዛ መልኩ ነው የሚንቀሳቀሰው ማለት ነው። ከዚያ ውጭ አሁን ባለው ሁኔታ ለመመዝገባችን እውቅና ሰጥቶን የድጋፍ ደብዳቤ ሰጥቶንም በዛ መልኩ በየአካባቢው ጽሕፈት ቤቶችን ስንከፍት ነበር፣ እንቅስቃሴዎችንም ስናደርግ ነበር፣ እያደረግን ነው። ከዛ ውጭ በተለያዩ አካባቢዎች ችግሮች እንዳሉ ይታወቃል። አንተ እንደጠቀስከው በወለጋ አቅጣጫ እንዲሁም በጉጂ በደቡብ አካባቢ እንደፈለግነው የመንቀሳቀስ ሁኔታዎች አይታዩም። እንደተባሉ በኮማንድ ፖስት ስር ናቸው። ከዛ ውጭ ግን በተለያዩ አካባቢዎች አባሎቻችን እየተንቀሳቀሱ
እንደተፈለገውና እንደምንመኘው ባይሆንም አንዳንድ እንቅስቃሴዎችን በማድረግ ላይ ናቸው ነው እና አሁን 2 ድርጅት ተመዝግቧል አንድ ድርጅት ተመዝግቧል የተባለው እንግዲህ በፕሮሰስ ላይ ያለ ጉዳይ ነው አሁን ውሳኔ ያለው ምርጫ ቦርዱ አካባቢ ነው ማለት ነው የሚሰጠው ከሆነ ፍቃዱ ምርጫ ቦርድ ማልቷቸዋል ሰርቻ የሚያደርገን ከሆነ እና ህዝባችን ውስጥ ተንቀሳቅሰን ለመስራት የሚያስችለን ሁኔታ አለ ብለን እናምናለን መንግስት እንግዲህ እናንተም መግለጫ ከኦፍኮ ጋራ ሰጣችኋል መንግስት የአባሎቻችሁን እያሰረ እንደሚገኝ ገልጻችኋል መንግስት በሌላ አንፃር ደግሞ የሚገልጸው በሰላማዊ መንገድ የሚታገሉ ከሆነ እናጣራና ይሄን ችግር እንቀርፋለን የሚል ነገር አለ እንደ ኦሮሞ ነጻነት ግንባር እንደው ምን ያህል አባሎች ታስረዋል ትላላችሁ ለኦሮሞ ህዝብስ እውነት በአሁን ወቅት ያለው ለውጥ ነው ብላችሁ ታምናላችሁ አምናችሁም ገብታችኋል ግን አምናችሁ ከገባችሁ በኋላ አሁን ያለው ለውጥ ምን ይመስላል ለውጥና የበፊት የነበረው ለውጥና አሁን ያለው ለውጥ እውነት ነው ተቀልብሷል የሚሉ ወገኖች ስላሉ ነው በእኛ በኩል እንግዲህ ኦሮሞ ነጻነት ግንባር ስም የሚታሰሩ ሰዎች ካሉ በየጊዜው ሊስታቸውን ለሚመለከተው አካል እያቀረብን እንዲፈቱልን እንጠይቃለን የሚፈቱም አሉ ሁኔታዎች እስኪጣራ ድረስ ደግሞ የሚቆዩም አሉ ማለት ነው ለውጡን በተመለከተ እንደሚታወቀው በማንኛውም ለውጥ ውስጥ ብዙ ችግሮች አሉ ብዙ ውስብስብ ነገሮች አሉ በተለይ የኦሮሞ ነጻነት ግንባርን በተመለከተ በጎ አመለካከት የሌላቸው ለዚህ ድርጅት በጎ አመለካከት የሌላቸው ቡድኖች የሚሆኑ ድርጅቶች ግለሰቦች በብዛት አሉ እና ሆን ተብሎ የኦሮሞ ነጻነት ግንባር ስም ለማግደፍና ያልሰራውን ሰራ በማለት ለመወንጀል የሚሯሯጡ አሉ እና በተለይ ችግር ባለባቸው አካባቢዎች አሁን መጣራት ያለባቸው ብዙ ነገሮች አሉ በኦነግ ስም የሚሰሩ ጉዳዮች አሉ ሆን ብሎ ደግሞ የኦሮሞ ነጻነት ግንባር ስም ለማጥፋት ወይም ደግሞ ያልሰራው ስራ ለመወንጀል የሚሯሯጡ ኃይሎች ስላሉ እነዚህ ሁኔታዎች ሁሉ መታየት አለባቸው ብለን ነው የምናስበው በተለይ መልኩ እንግዲህ እኛ መጀመሪያውኑ ስንመጣ በሰላማዊ መንገድ ትግላችንን በመቀጠል ፍትሃዊና ግልጽ የሆነ ተቀባይነት ያለው ምርጫ እንዲካሄድ በማሰብ ነው በዛ ውስጥም ደግሞ የበኩላችንን አስተዋጽኦ ለማድረግ ነው ማለት ነው በዚህ አንጻር እንግዲህ በመንግስትም ውስጥ ይሁን ከዛ ውጭም ይሄ የተጀመረው ለውጥ እንዳይቀጥል የሚፈልጉ ኃይሎች እንዳሉ ለማንም ግልጽ ነው ማለት ነው ስለዚህ ለመንግስትም ይሁን ለእኛ እንቅፋት የሆኑ ኃይሎች አሉ በመንግስቱ ውስጥም ሆነው ይሄን ነገር እንዳይሳካ ጥረት የሚያደርጉ ኃይሎችም ይኖራሉ ስለዚህ እነዚህ ሁኔታዎች እንግዲህ ተደማምረው ለውጡ በተፈለገው መልኩና በተፈለገው ፍጥነት ወደፊት እንዳይሄዱ እያደረጉ ነው ብለን ነው የምናምነው ሆኖም ግን ይሄም ራሱ ትግል ስለሆነ እዛ ውስጥ እየታገሉ ዲሞክራሲያዊ ስርዓት እንዲገነባ ወይንም ደግሞ በሀገሪቱ ውስጥ እንዲኖር ለማድረግ የበኩላችንን አስተዋጽኦ ለማድረግ እየሞከርን ነው የመጨረሻ ጥያቄ ላርገው አቶ ቶሌራ እንግዲህ የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ ለአባገዳና ለኦሮሞ ህዝብ ሰራዊቱን እንደሰጡ ይታወቃል በዛ ምክንያት የኦሮሞ ነጻነት ግንባር ወደ አገር ቤት የተወሰነው እንደገባ ይታወቃል ከአስመራም 1300 ስልጣና ላይ የነበረ ወታደር ገብቷል ልጆቹን ለማናገር እድል ገጥሞኝ ነበር ድርጅቱም መንግስትም ጥሎናል ይላሉ ጥፋቱ የማን ነው የኦሮሞ ህዝብ ወይስ ያባገዳ ወይስ የናንተ የኦሮሞ ነጻነት ግንባር የገቡ ወታደሮች
በሰላም መንገድ አባገዳን አምነው የገቡ ሰራዊቶች የተወሰኑ አሉ ስልጣና ላይ የነበሩ 1300 ወታደሮች ደግሞ ገብተዋል በተለያየ መንገድ እነሱ ባሁን ሰዓት ችግር ላይ እንዳሉ መንግስትም ጥሎናል መንግስት ረዳለው ብሎ ድርጅታችንም ራስቶናል የሚሉ ነገር አለ የኦሮሞ ህዝብ ነው ጥፋተኛ ኃላፊነቱን ያልተወጣው አባገዳ ወይስ ድርጅቱ የኦሮሞ ነጻነት ግንባር እንደተመለከተ ሰራዊት እንደተመለከተ እንግዲህ በመጀመሪያ የገቡት ከኤርትራ የነበሩ ናቸው እነሱም ደግሞ ስልጠና ወስደው በምርጫቸው መሰረት እንደየምርጫቸው ተመድበዋል ማለት ነው እዛ ውስጥ እንግዲህ የተሟላላቸው አለ ያልተሟላላቸውም አሉ ማለት ነው በምርጫቸው የግል ህይወቱን ለመምራት የፈለገ በንግድም ይሁን በሌላ ሙያ ተሰማርተው መቋቋሚያ የሚሆን ሙሉ በሙሉ የሚያስፈልገው ሁኔታ አልተሟላላቸውም በዛ በኩልም ቢሆን መንግስት ለዚህኛው የሚሰጠው መልስ ባጀት አልተለቀቀልንም የሚል ነው በዛ ሁኔታ ያልተሟላላቸው እንዳሉ ይታወቃል በሌላ በኩል ግን በመንግስት መዋቅር ውስጥ ታቅፈው ለመቀጠል የፈለጉ አብዛኛዎቹ በዛውስታቸው መደበኛ ስራቸውን እየሰሩ ነው ከዛ ውጪ ከዛ በተረፈ ከአገር ውስጥ ከነበሩት ደግሞ በአባገዳዎች አማካይነት ወደ ጦላና ሌሎች አካባቢ እንዲመጡ የተደረጉ የድርጅቱ አባላት ኮርስ ላይ ነበሩ ያንን ኮርስ እንደጨረሱ እነሱም በምርጫቸው መሰረት በመንግስት መዋቅር ውስጥ የታቀፉ አሉ በግል ምርጫቸው ደግሞ በሌላ የግል ስራ ላይ የሚሰማሩ አሉ በእነሱ በኩልም ያለው ሁኔታ ይህ ነው እንግዲህ በአጠቃላይ ግን የኦሮሞ ነጻነት ግንባር እንግዲህ ኃላፊነት ነበረበት ኃላፊነቱን እንግዲህ እንዲወጡ ለአባገዳዎችና ለኦሮሞ ህዝብ አሳልፈው ሰጥቷል እንግዲህ በእነሱና በመንግስት መሀል በሚደረገው ሁኔታ የሚፈጸም ይሆናል እንግዲህ በአጠቃላይ ነው ለማለት ነው መልካም የኦሮሞ ነጻነት ግንባር ቃል አቀባይ አቶ ቶሌራ አዳባ እድሜ ህይወትን ሙሉ ለኦሮሞ ህዝብ ሲታገሉ እዚህ ደርሰዋል ረጅም እድሜ ጤና እመኝልዎታለሁኝ ስለነበረን ቆይታ በሰይፈ ነበልባል ራዲዮ ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁኝ ስለነበረን ቆይታ ደግሜ አመሰግናለሁ እግዚአብሔር ይስጥልኝ አቶ ቶሌራ አዳባ ማመሰግናለሁ ለተሰጠን ድል መልካም እግዚአብሔር ይስጥልኝ አድማጮች እንግዲህ ዜማው አየር ላይ ይሆናል እሺ ቀጥሉ Ibdus malabashi maltu kabe gadisa arganne ragarashi arganne rakarashi ilachatun indasur mafkinin sifati gubatan gubaneso hindebi udubati ayuna langera sehri kamma kobili Boti duri ramai gurun korma duga pora tu biyeno ijambuto Buda ofinu duto Namani ofutu Ya unesitu Alota tankinin debiso Nikularinu sodachiso Yechi yartunun godansiso Mormi wa nara
Ittumalali dubbi bara Ittumalali dubbi jara Haadho nama walajjeessisu Harkase koda Yaboojia harkase koda Yalaggasa harkase koda Badoo dachaa sarkise koda Harkise koda Baarootumsa harkise koda Kan singalaafate keettoodha Kan sin ajjeesise keettoodha Barumani monyo emi manke
የተከበራችሁ አድማጮቻችን እንደምን ዋላችሁ ብለን የጀመርነውን ፕሮግራም ደህና ሁኑ ብለን ልንሰናበት ነው። የቀራን የስንብት ዜማ ይሆናል። እስካሁን ድረስ አብረናችሁ የቆየነው እኔ በመስተንግዶ ኢዮባይሳ ፕሮግራም በመምራት በሪ ዓለሙ ቴክኒሻናችን አስፋው ገመቹ አብረናችሁ ነበር። እስከ ሳምንት መልካም ሳምንት ቸሮር ያሰማን። ደህና ሁኑ። ንንጡጡቂና ሽመለስ አባቡ አየር ላይ ያለ Gafa gamtef gamesa kaba Gafa rorotif kero kaba Gefate ande fate lola lamiko Tiginda maramiro Tijena pango Tigefate ande fate lola kero Tiginda maramiro Tijena pango Kapsa jabe si jajawadu jajabeko Tiginda maramiro Tijena pango Falma male malinjiru ya akomogo Tiginda maramiro Tijena pango Injifane Kapso bini saniti, dina weraraniti, yartu komi saniti, dina bini saniti, umaniri raniti, gamta falmataniti, bena dandaniti, debu zananiti. La feda jabaneti Injif kere situ banjala tani tutu kana tu bajala ta Tuitena dubisuma volata Jabatu kabina maraba sakopota Tuitena tosabuma volata Kero tu kabina maraba sakopota Injif kere situ kanjala tani Tutu kana tu bajala ta Tuitena dubisuma volata Jabatu kabina maraba sakopota Tuitena tosabuma volata Kero tu kabina maraba sakopota Gafa gamtef gamesa kaba Gafa rorotif kero kaba Gefate ande fate lola lamiko Tiginda maramiro Tijena pango Tigefate ande fate lola kero Tiginda maramiro Tijena pango Kapsa jabe
sanite dina finin sanite maniri ranite gamta falmatanite bela dandanite debu jannanite